ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ቆንጆ የሆነ የጾም ኬክ ይዤላችሁ መጥቻለሁ። የሚያስፈልጉን ግብአቶች ዱቄት፣ የተፈጨ ስኳር ፓውደር፣ የካካዋ ፓውደር፣ ትንሽ ጨው፣ የቀረፋ ዱቄት፣ ቫኒላ፣ ዘይትና ስፕራይት። እነዚህን ግብአቶች ተጠቅመን ቆንጆ የሆነ የጾም ኬክ እንሰራለን ማለት ነው። የሚያስፈልገን 350 ml ስፕራይት ይሆናል። ሙሉን ተጠቀሙታላችሁ። 100 ml ወይም አንድ የሻይ ስኒ ዘይት፣ እንደዚሁ ቫኒላ እንጨምርና ፈሳሾቹን ካዋሃድን በኋላ ዱቄታችንን እንነፋለን። 350 ግራም እንደዚሁም 160 ግራም ስኳር፣ 1 ሾርባ ማንኪያ ፓውደር ቀረፋ፣ 1 ሾርባ ማንኪያ እንደዚሁም ጨው። እነዚህን አንድ ላይ ጨማምረን እናዋሃዳቸዋለን ማለት ነው። በደንብ ከተዋሃዱልን በኋላ 100 ml ወይም ደግሞ ዘይት በለካንበት ልኬት ሞቅ ያለ ውሃ እንጨምርበታለን። እሱንም በደንብ አብረን እናዋሃደዋለን። እኔ በሁለት ቦታ ነው ያለው መስራት ያሰብኩትኝ። ሊጤን በሁለት ከፍለዋለሁኝ። ከዛ የኮኮናት ፓውደሩን ጨምርና በደንብ አድርጌ አዋሃደዋለሁ። እሺ እንደዚህ እንደምታዩት ቆንጆ ሆኖ ተዋህዶልኛል። አሁን መጋገሪያዬን ዘይት ቀብቼ ከስር ከላይ ዱቄት አድርጌ አዘጋጅቻለሁኝ። ከዛ እንደዚህ ተራ በተራ ጭልፋ ተጠቅሜ ያደርገዋለሁ። አንዴ ከነጩ አንዴ ከኮኮናቱ ያረኩ ማለት ነው። እንደዚህ ያደረጋችሁ የደራረባችሁ ታረጉታላችሁ። የሚገርም ቆንጆ የሆነ ነገር ይሰጣችኋል። የተለየ ነገር የለም። ይሄንን መደጋገም ብቻ ነው። በዚህ መንገድ ሙሉ ሊጤን አርጌ ጨርሻለሁኝ። ትንሽ መታ አርጌ ውስጡ ላይ ክፍት እንዳይሆንብኝ አየሩን ካስወጣው በኋላ በ180 ዲግሪ ከ35 እስከ 40 ደቂቃ አበስለዋለሁ ማለት ነው። በጣም ቆንጆ ሆኖ ነው የበሰለልኝ። ሲቀዘቅዝ ቀይ ላይ አውጥቼ እንደዚህ የተፈጨ ስኳር ነስንሼበታለሁኝ። አለቀ። ይሄንን የመሰለ ቆንጆ የጾም ኬክ አግኝተናል ማለት ነው ቤተሰቦቼ። እና የዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አሳውቁኝ። ለሌሎች ሰዎች እንዲደርስልኝ ደግሞ ሼር በማድረግ አጋርነታችሁን አይለኝ እላለሁ። እስከዛው መልካም ሳምንት።